ሰላም ውድ የብርቱካን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ብለናል። ለቤቱ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ዛሬ ደግሞ ምን ሰራ እንደምታዩት አሪፍና ቆንጆ የሆነ የሳሎና ወይንም ኢዳም ይሉታል ሳኡዲዎች ማለት ነው። በዱባይ ደግሞ ሳሎናት ለሃም በኮድራ ይባላልና ግብአቶቹ ይሄን ይመስላል። አብራችሁን ሁኑ እላችኋለሁ አክባሪዎቼ ውዶቼ። ድስቱን አምጥተናል። ይሄ ምንድነው የሚባለው? አዋዜ ነው የሚባለው። ይሄ አሁን እኔ የተጠቀምኩት መጀመሪያ ሰናፍጭ ነው፣ ያልተፈጨ ሰናፍጭ። ዘይትና ሽንኩርት መጀመሪያ አርጌ አምሻለሁ እንደምታዩት ማለት ነው። እና ነጭ ሽንኩርትና ቃሪያ የሚያቃጥል ነገር ይወዳሉ። ሁሉም አይደሉም፣ ያው ግን የሚያቃጥል ነገር ስለሚወዱ የሆነ ቅጠል ነገርም አለች እና እሱ ወረቃሪ ይባላል። አምሼ ቲማቲሙን እንደዚህ ቆርጬ በሚያምረው ሁኔታ ጨምር ያለው ይሄን ሚክስ እናደርጋለን፣ እናምሰዋለን እስከሚበቃ ድረስ። እንደዚህ ከድነን እንደዚህ ስንከፍቶ በእንደዚህ ሁኔታ ታምሱልናልና እዚህ ጋር የተጠቀምኩት ቅመሞች ይሄ የተፈጨ ሎሚ፣ ጥቁር ሎሚ አለ፣ ሎሚ አስወጥ ይሉታል። እና ከባህራቱ ደግሞ 7 ባህራት በአንድ የሚዘጋጁ የለም እሱ አለ። እና እዚህ ጋር ደግሞ የተፈጨ ቲማቲም ነው፣ ማጂ ወይንም ሳልሳ ይባላል። ከዛ እንደዚህ ሚክስ እናደርጋለን። ከቅመሞቹ ግን እናንተ የምትጠቀሙትን ለሳሎና ወይንም ኢዳም በሳኡዲ ነው ብያችኋለሁ። ዱባይ ያላችሁ ሳሎና ነው የሚባለው እና እሱን ትጠቀማላችሁ። ይሄ ሰድር ዲጃጅ ነው። እኔ ቆራርጬ መጀመሪያ አጥቤ እንትን ብያለሁ። ቅመሞቹን በትንሹ አርጌበታለሁ። ሚክስ እንዲሆንልኝ ትንሽ ሰላጃ አርጌያለሁ ማለት ነው። ይሄ እንትን ኩርኩም ነው የተጠቀምኩት፣ ቀላ ያለው ከለሩ ማለት ነው። ሽታው ምናምን እንዲሄድ ከዶሮ ላይ እንደዚህ አርጌያለሁ። እና አሁን እንከድናለን ትንሽ እስከሚዋሃድ ድረስ ማለት ነው። እዚህ ጋር ደግሞ ኮድራ ሙሻከላ ብትፈልጉ መጠቀም ባትፈልጉም አለመጠቀም ትችላላችሁ። ግን የኔ ሴትዮ ስለፈለገች ነው የጨመርኩበት። ብዙ ቤት አሁን በጣጣ ድንችና ካሮት ነው ቢጨመርም እና እንደዚህ ኮድራ ሙሻከል እንትን ላይ ነው ሾርባ ላይ ነው የሚጠቀሙት። ግን ያው እንደ አሰራር ወይንም እንደ ቤቱ ነው የሚፈልጉት፣ የማይፈልጉት ሰዎች አሉ ማለት ነው። እና ይሄ ሚክስ እናደርጋለን እስከሚበቃ ድረስ እንደዚህ ስንተከተክ። ድንች ቅድም ያያችሁት ድንች የተቆራረጠ ያለ ይሄ ማለት ነው። ውሃውን ከውስጥ ደፍተናል፣ እንደዚህ ጨምረንበታል። እሱንም አንድ ላይ እናማስለዋለን። ሽታው ደስ ሲል ብታዩ እና ይሄ ወረቃሪ የሚለው ሽታው በጣም አሪፍ ነው። እግዚአብሔርን የምትጠቀሙ ልጆች ታውቃላችሁ። በብዛት የህንድ ምግብ ላይ ነው ብያለሁ። ከዚህ በፊትም ተናግሬያለሁ። ወረቀቱን እንትን ይሄ ቅጠሉን አሳይቻለሁ ይመስለኛል እዚህ ቪዲዮ ላይ ራሱ እንትን ነው። እና እንደዚህ እንደምታዩት ካደረግን በኋላ በስተመጨረሻ እንትን እናደርገዋለን ማለት ነው። እንደዚህ ከተዋህደ አብሮ ከተንተከተከ በኋላ የፈላ ውሃ እንከልሳለን ማለት ነው። ውሃውን በማሞቀን እናፈላና አንድ ላይ እንትን ሲፈላ እንደዚህ እንከልሰዋለን በእንደዚህ ሁኔታ ማለት ነው። ከዛን እንደዚህ እናማስልና ከድነን እናስቀምጣለን እስከሚበስለው ድረስ ማለት ነው። ድንችና እንትኑን የጨመርነው አንድ እኩል እንደሚመስል እንደዚህ እንከድነዋለን በእንደዚህ ሁኔታ ማለት ነው። እዚህ ጋር ደግሞ ሩዝ አጥቤ እኔ ቀደም ብዬ አጥብና የፈላ ውሃ ባይፈላ ሞቅ ያለ ውሃ ጨምርበታለሁ እንዲዘፈዘፍ 10 ደቂቃ። ምክንያቱም ሲቀቀል ማለት ነው ሩዝ እንዳይሰባበር ያልተሰባበረውን ነው የሚፈልጉት ታውቃላችሁ። ያልተሰባበረ
አንዳንዶቹ ደግሞ ለይን ይላሉ። የኔ ቤት ጣጣው ብዙ ነው። በርግጥ ሌሎቹ የተሰባበረውን አይፈልጉም። ሌሎቹ ደግሞ ይሄ በደንብ የበሰለ በእድሜም የገፉ ስላሉ ለዛ ትንሽ ያስቸግራል። እናንተ ግን ያው እንደ ቤታችሁ ባህሪ መስራት ትችላላችሁ። ይሄ ነጭ ሩዝ አያስቸግርም። የፈላ ውሃ ላይ ዘይቱን ነው የምትጠቀሙ፣ ወይንም ደግሞ ሰመን፣ እነሱ የሚጠቀሙት ሰመን አለ አይደል? እኛ ቅቤ የምንለው እሱን ትጠቀማላችሁ። ጨውና ዘይት ነው። በእንደዚህ ሁኔታ ውሃ ሲፈላ ቅድም የዘፈዘፍኩትን ሩዝ ውሃውን አጠንፍፌ ጨምሬያለሁ። እንደዚህ ከድኛለሁ። የቅድሙ ሳሎና ደግሞ በእንደዚህ ሁኔታ እንትን ብሏል። ይሄ ወጥቷል። ሲያምር ዶሮ ወጥ አይመስልም? እና እንደዚህ ይላችኋለሁ ውዶች ፍቅሮቼ። በእንደዚህ ሁኔታ አብቅቻለሁ። ሩዙም እንደምታዩት ሳይሰባበር ሳይያዝ በዚህ ሁኔታ ወጥቷል ማለት ነው። የዛሬ ምሳዬ ይሄን ይመስላል። እናንተ ጋርስ እንዴት ነው እላችኋለሁ።